አብዛኞቻችን በሚባል ደረጃ የሀገር ውስጥ ስቶቭ እንጠቀማለን። ነገር ግን የስቶቫችን ፓወር ስንት እንደሆነ አናቅም። እስኪ ዛሬ የስቶቭን ፓወር እንዴት ማስላት እንደሚቻል አሳያችኋለሁ። እስከ መጨረሻው ድረስ ተከታተሉ። ይህ ቪዲዮ በተለይ ስቶቭ ለምትሰሩ ባለሙያዎች እጅግ ይጠቅማችኋል። እንግዲህ ፓወር which is equal to voltage square over resistance ነው። ይህ ፎርሙላ ከኦህም ስለው ነው ድራይቭ የሆነው። ፓወር which is equal to V square over R። በእኛ ሀገር ስታንዳርድ ደግሞ ቮልቴጅ 220 ቮልት ነው። ፉል ሲንግል ፌዝ ሰፕላይ ማለት ነው። ስለዚህ 220 ቮልት ስኩዌር ስናደርገው 48400 ቮልት ስኩዌር ይመጣል። ስለዚህ ፓወር which is equal to 48400 ቮልት ስኩዌር ኦቨር አር ይሆናል ማለት ነው። ለምሳሌ 2 ኪሎዋት ስቶቭ መገንባት ብንፈልግ 2 ኪሎዋት ማለት 2000 ዋት ነው። ስለዚህ ሬዚስታንስ which is equal to V ስኩዌር ኦቨር P ነው። 48400 ቮልት ስኩዌር ኦቨር 2000 ዋት ስናደርገው 24.2 ኦህም ይመጣል። ስለዚህ ሬዚስታንሳችንን 24.2 ኦህም ላይ መቁረጥ ይኖርብናል ማለት ነው። በፕራክቲካል እንየው። ይሄው ሬዚስታንሳችን እዚህ ጋር አለ። እንግዲህ ለቀረጻ እንዲመች ብዬ ነው እንደዚህ ዩ ሼፕ ያደረኩት። ኖርማሊ ስትሬት የሆነ ሬዚስታንስ ነው። አሁን ሬዚስታንሱ እንዴት ቫሪ እንደሚያደርግ እኔ የኛውን ገመድ እዚህ ጫፍ ላይ ይዘዋለሁኝ ማለት ነው። ማክሲመም ሬዚስታንስ እዚህ ጋር ስለሆነ የምናገኘው ከዚህ ጀምረን እንለካለን ማለት ነው። ማክሲመም ሬዚስታንስ እዚህ ነው የምናገኘው። እንግዲህ እዚህ ጋር አፕሮክሲሜትሊ 35.6 አካባቢ ይላል ማለት ነው ጫፍ ላይ። ከዛ በኋላ እኔ እንዴት እንደሚመጣ ማየት ትችላላችሁ፣ እንዴት እየቀነሰ እንደሚሄድ በካልኩሌሽኑ መሰረት 24.2 ነው የሚለው። ይሄው 24.2 እንግዲህ እዚህ አካባቢ ነው ማለት ነው። ለምሳሌ እኔ እዚህ ጋር ነው መቁረጥ ያለብኝ ማለት ነው። ለዛሬ ያሳየኋችሁ እንግዲህ ስቶቫችንን ፓወር እንዴት ማስላት እንደምንችል ነው። እናመሰግናለን።